የሰማዩ ይሁዳ ዲያቆን ሄኖክ ኃይሌ እንደጻፈው ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ሔዋንን ያሳታት እጅግ በሚያስፈራው አውሬ ውስጥ ሆኖ አልነበረም። ራእይ 12:9 ቅዱስ ኤፍሬም ሶርያዊ እንዳለው ሰይጣን መልአክ መስሎ አልመጣም፣ ወይንም እንደ ገዳመ ቆሮንቶስ ሰው ሆኖ አልተገለጠም። እጅግ ግዙፍ በሆኑት በብሄሞትና ሌዋታን አምሳልም ወደ እነርሱ አልመጣም። በሾለ ጥርስ በሚያስፈራ ገጽ ወደ እርሷ የመጣ ልዩ አውሬም አልነበረም። ለነገሩ እጅግ የሚያስፈራ አውሬም ሆኖ ቢመጣ አዳምና ሔዋን ከውድቀት በፊት ፍርሃት አልነበረባቸውም። በጥንተ ተፈጥሮ አራዊት አዳምን ይፈሩት ነበር እንጂ የትኛውም አውሬ አዳምንና ሔዋንን አያስፈራቸውም ነበር። ሰው ወደ አዳማዊ ቅድስናው ሲመለስም ከአራዊት ጋር አብሮ መሆን እንደሚቀለው የብዙ ቅዱሳን ሕይወት ምስክር ነው። ትሑትና ቅዱስ ሰው በላተኛ አውሬዎችን ሲቀርባቸው ሲመለከቱት አውሬነታቸው ይገራል፣ እንደ ጌታቸውም ያዩታል። በፊቱ አጎንብሰው እግሩን ይልሳሉ። አዳም በገነት ሳለ ስም ሲያወጣላቸው የነበረውን መዓዛ ከእርሱ ሲወጣ ያሸቱታል ይላል ይስሐቅ ዘነነዌ። ሰዎች ከእንስሳት ጋር በቃል እስከ መነጋገር በሚደርሱበት በዚያ የፍጹምነት ዓለም ውስጥ ሰይጣን ወደ ሔዋን የቀረበው የሰው ልጅ አሁን ውሻን በሚያቀርብበት የታማኝነት ልክ ለአዳምና ሔዋን ቅርብ በሆነው እባብ ነበር። የዛሬውን እባብ አታስቡ። ዛሬ ከእባብ እንዴት እንደምንሸሽና እንደምንጸየፈው አድርጋችሁ አታስቡት። ከመጀመሪያው እንዲህ አልነበረም። እባብ የሰውን ልጅ ቀርበው ከሚያገለግሉ እንስሳት አንዱ ነበረ። ከሰው ጋር ያለው ጠላትነት የመጣውም ከእርግማን በኋላ ነው ይላል ቅዱስ ዮሐንስ አፈወርቅ። አባ ዮሐንስ ዘደማስቆም እባብ ከአራዊት ሁሉ ለሰው የቀረበ ነበረ። በአማራ አካሄዱ ቀርቦ ሰውን ያነጋግረው ነበር። በአታላይነቱም ለሰው የባሰውን ክፋት አስተዋወቀ። ምዕራፉ ሲጀምር እባብም እግዚአብሔር አምላክ ከፈጠረው ፍጥረት ሁሉ ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ብሎ ይጀምራል። ጌታችን ለደቀ መዛሙርቱ በተኩላዎች መካከል እንደ በግ ሲልካቸው እንደ ርግብ የዋህ እንደ እባብ ብልሆች ሁኑ ብሎ ከየእንስሳቱ አንዳንድ ምሳሌነትን ሲጠቅስ እባብን በብልህነት አንስቶታል። ቅዱስ ጳውሎስም ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ በማለት የእባብን ተንኮለኝነት ገልጿል። ከተንኮል ባሻገር መጽሐፍ ቅዱስ እባብን የተሳለ አንደበት የነበረው መሆኑን ምላሳቸውን እንደ እባብ ሳሉ በማለት በንጽጽር ይናገራል። በእርግጥም መጽሐፍ ቅዱስ ስለ እባብ ሲናገር እባብን ሲራገምም በአብዛኛው በእባብ ሥጋ ተሰውሮ የሰውን ልጅ ከገነት ያስወጣውን ዲያብሎስን በእባብ በኩል እየወከለም ጭምር ነው። ሆኖም እባብ ተንኮለኛና ብልህ ነው ሲባል የእባብ ተንኮለኛነትና ብልህነት ከምድር አውሬ ሁሉ ብቻ መሆኑን መዘንጋት አይገባም። እባብ በጥበብ የሚበልጠው ማሰብ የማይችሉትን እንስሳትን ነው እንጂ ከጠቢቡ የሰው ልጅ ጋር የሚደራረስ አይደለም። ቅዱስ ጳውሎስ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይበልጣል እንዳለው ከእንስሳትም ጥበብ ይልቅ የሰው ልጅ ሞኝነት ይጠበባል። ከሰው መካከል ሞኝ የሚባለው ሰውዬ እንኳን ከእንስሳት ሁሉ ጠቢብ ከሆነው እንስሳ በላይ ጠቢብ ነው። ቅዱስ ኤፍሬም ሶርያዊ የእባብን ተንኮለኝነት ከአዳምና ሔዋን ጥበብ ጋር ሲያነጻጽር ሞኝነት ነበር እንዳለው ነው። እባብ ከሔዋን ጋር ያደረጉት ምክክር ወደ ዝርዝር ይዘት ውስጥ ሳንገባ ውይይቱ በራሱ ስህተት ነበረ። ሐዋርያው አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል እንዳለው ሔዋን ከእባብ ጋር እንደ ባልንጀራ አፍ ለአፍ መግጠሟና ከዚያም አልፎ ከእባብ ምክር መቀበሏ ብቻ በራሱ አሳፋሪ ስህተት ነው። ሔዋን ልትፈጠር ስትል እንደ ምክንያት የተነገረውን ቃል አስታውሱ። አዳም ለእንስሳት ሁሉ ስም ካወጣላቸው በኋላ ነገር ግን
ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል። ለአዳም እንደርሱ በእግዚአብሔር አርአያና አምሳል የተፈጠረ ረዳት ከፍጡራን ሁሉ ስላልነበረው ለእርሱ ረዳት ልትሆን የምትችለዋን ሔዋን ከጎኑ አጥንትን ወስዶ አበጃጅቶ ወደ እርሱ አመጣለት። በዚህም ለሰው ልጅ ረዳትና የሐሳቡ ተካፋይ መሆን የሚችለው እንደርሱ ያለ ረዳቱ የሰው ልጅ መሆኑን እንረዳለን። ከአዳም ጋር ረዳቱ ልትሆን የተፈጠረችው ሔዋን ግን እንስሳውን እባብ ረዳቷና አማካሪዋ አድርጋ ራሷን አዋረደች። ቅዱስ ኤፍሬም ይህን ሲገልጽ የሚያነጋግራት እባብ የእርሷ የተፈጥሮ ወገን ነበርን? አልነበረም። እባብ ለእርሷ ተገዥ ከሆኑት እንስሳት ወገን ነበረ። ሔዋን ግን የእባቡን ቃል አመነች፣ የእርሱም ምክር ከፈጣሪዋ የበለጠ ነው ብላ ተቀበለች። ይቅር ሊባል በማይችል መታለል ተታላ ነበር ይላል አባ ጊዮርጊስ ዘጋስጫም። ሴት አገልጋይ እመቤቷን እንደምትመክር ለእርሷ እንደሚቀና ሆኖ እባብ መከራት። ካሳታት በኋላ ግን የልጆቿን እግር ለመንከስ የሚጠባበቅ ጠላት ሆናት ሲል የሔዋንንና የእባብን ወዳጅነት ከእመቤትና ደንገጡር ቅርበት ጋር አነጻጽሮታል። ሔዋን ከእባብ ጋር በነበራት ቆይታ የከበረውን የእግዚአብሔርን ቃል ዘርዝራ ለእባብ አስረድታለች። ከዚህ ብሉ የሚል ትእዛዙንና ከዚህ አትብሉ የሚለውን ሕጉን በድፍረት በረድፍ በረድፍ አድርጋ እያስቀመጠች አምላክ ላከበረው ፍጡሩ ለአዳም የነገረውን ምስጢር ለተናቀው እንስሳ ስታብራራው አለች። ከፍ ብለን ባየነው በአባ ጊዮርጊስ አገላለጥ መነጽር እንኳን ብናየው አንድ የንጉሥ ከፍተኛ ባለስልጣን ንጉሡ የነገረውን ዜጎችን አደጋ ላይ ሊጥል የሚችል አደገኛ የሞት ሽረት ምስጢር ሁሉ ዘርዝሮ ለቤቱ አገልጋይ አያወራም። ሔዋን ግን የሰው ልጅን የዘላለማዊነትና መዋቲነት ዕጣ ፋንታ የሚወስነውን መላውን ዓለም አደጋ ላይ የሚጥል ምስጢርና አምላካዊ ሕግ ለእባብ መተንተን ጀመረች። በወንጌል የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁን በሬዎች ፊት አትጣሉ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 6። ሔዋን ግን መለኮታዊውን ምስጢር በእባብና በዲያብሎስ ፊት ጣለች። እባብም የእግዚአብሔርን ትሞታላችሁ የሚል ቃል በእግሩ እንደ ሐሰት ረገጠው፣ እርሷንም ባሏንም ተመልሶ ነከሳቸው ይላል ቅዱስ ዮሐንስ አፈወርቅ። ለመሆኑ ከእባብ ጀርባ ተደብቆ የሚልከሰከሰው ማን ነው? እንዲህ በእባብ ውስጥ ተደብቆ ለሰው ልጅ ክፉ ምክር የሚመክረው እርሱ ማን ነው? አንደበት ካልተዋሰ ማውራት የማይቻለው በእባብ የጀመረውን ክፋት በየዘመናቱ በየፍጡራኑ እየገባ ክፋትን የሚዘራው ጠላት እርሱ ማን ነው? ሰይጣን አይደለምን? በእርግጥ ሰይጣንን እንዲህ ያከፋው ምንድን ነው? በሰው ልጅስ ላይ ያነሳሳው ምንድን ነው? አንዳንድ ሰዎች እግዚአብሔር ሰይጣንን ባይፈጥረው ኑሮ እኮ ይሄ ሁሉ ችግር አይፈጠርም ነበር ብለው በራሳቸው ድምዳሜ ይተክዛሉ። ሰይጣንን እየፈጠረው ግን እግዚአብሔር አይደለም። ሆይ ጉድ! ታዲያ ማን ፈጠረው ልትል ነው ካልከኝ፣ ሰይጣንን የፈጠረውማ ራሱ ሰይጣን ነው። እግዚአብሔር የፈጠረው ሰማልያል ወይም ሳጥናኤል የተባለ እጅግ የተዋበ ሊጋርድ የተቀባ ኪሩብ ብሩህ የአጥቢያ ኮከብ የሆነ መልአክን ነበረ። እግዚአብሔር የፈጠረው በኤደን ገነት የነበረ የከበረ ዕንቁ ልብሱ የሆነለት በእግዚአብሔር ተራራ የሚኖር አለቃን ነበረ። ከተፈጠርህበት ቀን ጀምረ በደል እስኪጎበኝ ድረስ በመንገድህ ፍጹም ነበርህ ተብሎ እንደተጻፈ እግዚአብሔር የፈጠረው እጅግ የተዋበ በቅድስና የተሸለመ መልአክን እንጂ ሰይጣንን አልነበረም። ትንቢተ ሕዝቅኤል ምዕራፍ 28 ቁጥር 15። እናት ልጅ ወልዳ በኋላ ልጇ አድጎ ሌባ ቢሆን እርሷ ልጅን እንጂ ሌባ ወለደች ልትባል እንደማይገባ እግዚአብሔርም ፍጹም መልአክን ፈጠረ እንጂ ራሱን ወደ ረከሰ የፍጥረት ከሳሽነት በነፃ ፈቃዱ የለወጠው ራሱ ሰይጣን ነው። ቅዱስ ሆኖ ተፈጥሮ የረከሰው፣ ክቡር ሆኖ ተፈጥሮ የተዋረደው እርሱ ነው። ስለዚህ እግዚአብሔር ሳጥናኤልን እንጂ ሰይጣንን አልፈጠረም። የሚያብከነክነው ካለ መጽሐፍ ቅዱስ ሞትንም የፈጠረው እግዚአብሔር አይደለም ይላል።
ታዲያ ማን ፈጠረው ካልከኝ ጠቢቡ ሰሎሞን ይመልስልህ፣ እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ሰውን ፈጥሯልና። እግዚአብሔርን የዘነጉ ሰዎች ግን በቃል ጠሩት፣ ባልንጀራም አደረጉት፣ በእርሱም ጠፉ ይላል መጽሐፈ ጥበብ ምዕራፍ 1 ቁጥር 13 እስከ 16። ሰማልያል የተባለው መልአክ ስለምን ወደቀ? ባጭሩ በልዑል እመሰላለሁ ስላለ ነው። በእግዚአብሔር ስፍራ ሊሆን አምላክነትን ፈልጎ መላእክቱንም ሊያስታቸው ስለሞከረ ነቢዩ ኢሳይያስ ስለዚህ አሳዛኝ መልአክ እንዲህ ሲል ሙሾ ያወርድለታል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተን በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልህ። ኢሳይያስ 14:12። ሌላው አብይ ነቢይ ሕዝቅኤልም እንዲህ ሲል ጽፏል። በውበትህ ምክንያት ልብህ ቆርቷል፣ ከክብርህ የተነሳ ጥበብህን አረከስህ። በምድር ላይ ጣልሁህ፣ ያዩህም ዘንድ በነገሥታት ፊት ሰጠሁህ። በበደልህ ብዛት በንግድህም ኃጢአት መቅደስህን አረከስህ። ስለዚህ እሳትን ከውስጥህ አውጥቻለሁ፣ እርሷም በልታሃለች። በሚያዩህም ሁሉ ፊት በምድር ላይ አመድ አድርጌአለሁ። ትንቢተ ሕዝቅኤል ምዕራፍ 28 ቁጥር 17። ሰይጣን በትዕቢቱ የወደቀው ለብቻው አልነበረም። ልብ አድርጉ፣ ትዕቢት መልአኩን ሰይጣን ያደርጋል። ትሕትና ደግሞ ሰይጣናዊ ሕይወት ያለውን ሰው መልአካዊ ያደርጋል። ሰይጣን የወደቀው በዝሙት አይደለም፣ በስካር በጥጋብም አይደለም። ከተፈጠረ እስካሁን በአፉ እህል ያልዞረ ጾመኛ ነው። እርሱን የጣለው ትዕቢት ነው። ያለ ትሕትና ድንግልናን የሚጠብቅ ሰው ከሰይጣን አይሻልም። ትዕቢተኛ ጾመኛም የሱ ቢጤ ነው። ለአባ ሙሴ ጸሊም እንደተነገረው አንተ ትጾማለህ፣ ሰይጣንም አይበላም። አንተ ትተጋለህ፣ ሰይጣንም እንቅልፍ አያውቅም። ሰይጣን ድል ልትነሳበት የምትችለው በእርሱ ዘንድ የሌለ ነገር ትሕትና ብቻ ነው። ቅዱስ አትናቴዎስ እንደዚህ ይላል። ሰይጣን ከሰማይ የወደቀው በዝሙት በስርቆት ወይም በማመንዘር አይደለም፣ በትዕቢቱ ነው። ወደ ሰማይ አርጋለሁ፣ ዙፋኔንም ከመላእክት በላይ አደርጋለሁ፣ በልዑልም እመሰላለሁ ስላለ ነው። ነፃ ፈቃድ ከሰው ልጅ በፊት ለመላእክት የተሰጠ ጸጋ ነበር። እግዚአብሔር እንደፈጠራቸው ከመላእክቱ ራሱን የሰወረውም የተሰጣቸውን ነፃነት ተጠቅመው ፈጣሪያቸውን እንዲያውቁና መርጠው እንዲያምኑበት ነበር። ሳጥናኤል አስቀድሞ እውነት ባለበት ስፍራ ላይ ቢፈጠርም እርሱ ግን በተፈጠረበት የሆነ ስፍራ ላይ ጸንቶ መቆም አልቻለምና በነፃ ፈቃዱ ከነበረበት ቦታ ወጣ። ጌታችን ይህን ሲገልጥ እውነት በእርሱ ስለሌለ በእውነት አልቆመም ብሏል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44። ቅዱስ ባስሌዮስ እንዲህ ይላል፣ ሰው በምን ምክንያት ክፉ ይሆናል? በነፃ ፈቃዱ ምክንያት ነው። ሰይጣንስ ለምን ክፉ ሆነ? እርሱም በነፃ ፈቃዱ ምክንያት ነው። ገብርኤል መልአክ ነው፣ ከእግዚአብሔር ፊት መቆምን መረጠ። ሰይጣንም መልአክ ነው፣ ከተሰጠው ቦታ ለዘላለም ወደቀ። ነፃ ፈቃድ አንደኛውን በስፍራው አስቀመጠው፣ ሌላኛውን ግን በነፃ ፈቃዱ የመረጠውን ምርጫ ወደ ምድር ጣለው። ሰይጣን አሁንም የትዕቢት ጉዞውን ትቶ ቢጸጸት እግዚአብሔር ይቅር ይለው ዘንድ የታመነ አምላክ ነው። አሁንም ድረስ የቅዱሳን መላእክትም የሰራዊት አጋንንትም ነፃ ፈቃዳቸው እንዳለ ነው። ሰይጣናትም ንስሐ ሊገቡ ቢወዱ ተሰጥቷቸዋል። ይህም ፍርድ በሚገባ ይሆን ዘንድ ነው። ችግሩ አጋንንት ንስሐ ይገቡ ዘንድ ትዕቢታቸው አይፈቅድላቸውም። ደግነቱም ቅዱሳን መላእክት ይበድሉ ዘንድ ትሕትናቸው አይፈቅድላቸውም። ከእግዚአብሔር ጋር ያላቸው የማያቋርጥ የምስጋና አንድነት ለኃጢአት ሐሳብ ፋታ አይሰጣቸውም። አንዳንድ ሰዎች እግዚአብሔር ሰይጣንን ለምን ይቅር አይለውም ብለው ይጠይቃሉ። ሰይጣን አልተቀበለውም እንጂ ኢትዮጵያዊቷ ቅድስት ክርስቶስ ሰምራ ለብዙ ክፋት ምንጭ የሆነውን ሰይጣንን ማረልኝ ብላም ጸልያለች። እግዚአብሔር ምሕረቱ ለሁሉ ቢሆንም ሰይጣን ራሱ በነፃ ፈቃዱ ማረኝ እስካላለ ድረስ አስገድዶ ምሕረትን አይሰጠውም።
ምሕረት የሌለው ጠላት ተብሎ የሚጠራው ሰይጣን ምሕረት የሌለው ለራሱን ጭምር ነውና የጸጸት ምልክትን አሳይቶ አያውቅም። ስለዚህ ጥያቄው መሆን ያለበት እግዚአብሔር ሰይጣንን ለምን ይቅር አይለውም ሳይሆን ሰይጣን ለምን እግዚአብሔርን ይቅር በለኝ አይለውም ነው መሆን ያለበት። ዲያብሎስ በሰው ልጅ ላይ ሲቀልድ ከሚያደርጋቸው ነገሮች መካከል ራሱ እንደተበዳ ይመስልና የሰው ልጆች የእርሱ ተቆርቋሪ እንዲሆኑ ማድረግ በመሆኑ ሰይጣን እንዲያው ዝም ብሎ የሚያሳዝናቸው አንዳንድ ሰዎች ተፈጥረዋል። ከዚህም በተጨማሪ ራሱን ከማይረጉ እንደተሻረ የመላእክት ሰራዊት አባል ሳይሆን ከእግዚአብሔር በተቃራኒ የቆመ ሌላ መልአክ አድርጎ ራሱን በማግዘፍ በብዙ ሰው ልብ የውሸት የምንታዊ ምስል ተክሏል። ሰይጣን የእግዚአብሔር አቻ ተገዳዳሪ ኃይል ሳይሆን ከመላእክት ሰራዊት መካከል የነበረ ከክብሩ የተዋረደ መልአክ ብቻ ነው። ሲኦልም የሰይጣን እስር ቤቱ እንጂ ግዛቱ አይደለችም። አንዳንድ ሰው ደግሞ እግዚአብሔር ለምን ጨርሶ ሰይጣንን አያጠፋውም? እርሱ ከጠፋ ሁሉም ችግር አብሮ ይጠፋል የለምን ብለው ይጠይቃሉ። እግዚአብሔር ግን ማድረግ የሚቻለው ቢሆንም የማያደርግባቸው አምላካዊ ምክንያቶች አሉት። እግዚአብሔር የተቃወሙትን ሁሉ ከመኖር ወደ አለመኖር ብትንን አድርጎ የሚያጠፋቸው ቢሆን ኖሮ እርሱን ማምለክ የምርጫ ጉዳይ ሳይሆን የሕልውና ጉዳይ ይሆናል። የቀሩት መላእክትም እግዚአብሔርን በማመን የሚጸኑት በፍላጎታቸው ሳይሆን እንደ ሰይጣን ጨርሶ ላለማጥፋት ፈርተውም በሆነ ነበር። ከዚያ ውጪ ሰይጣንና አጋንንቱ ፍርድ የሚጠብቁ ኃጢአት ያደረጉ መላእክት ናቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4። ኃጢአትን ያደረጉትን ሁሉ ወዲያው እልም አድርጎ ሊያጠፋ ፈቃዱ ከሆነ ይህ አሰራር ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የምንል የሰው ልጆችንም ሳይነካን አይተውንም። እግዚአብሔር በምድር ያሉ በደለኞችንና የካዱትን ሁሉ ጨርሶ ላጥፋቸው እንደማይል ሁሉ በሰማይ የበደሉትን አጋንንትንም ከክብራቸው አዋርዶ እስከ ታላቁ የፍርድ ቀን ድረስ ጠብቋቸዋል እንጂ ጨርሶ ሕልውናቸውን ላጥፋ አይልም። ይሁዳ 1:7። እስካሁን ድረስ ስለነበረን ጊዜ የአምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ አምላካችን መልካም ፈቃድ ይህ የብርሃን እናት የተሰኘው ትረካችን ነው። በዲያቆን ሄኖክ ኃይሌ የተጻፈው መጽሐፍ በጾመ ፍልሰታ በተከታታይ ስለሚተረክ ሁላችሁም ለሌሎቹ ሼር በማድረግ አብራችሁን ቃሉ ለዓለም እንዲዳረስ አብራችሁን እንድታገለግሉ በቤተ ክርስቲያን ስም እናሳስባለን። ሰላም ክርስቶስ ይብዛላችሁ። በሰማነው ቃል እግዚአብሔር ይባርከን። ወስብሐት ለእግዚአብሔር።